ሰላም ጤና ይስጥልኝ የአድዋዊ ተመልካቾችና ተከታዮች በያላችሁበት ሰዓት አቆጣጠር እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ። ሁልጊዜም ምርጥ የቴክኖሎጂ መረጃ አጋዥ ቪዲዮዎች እና የመተግበሪያ ጥቆማዎችን ይዤላችሁ እቀርባለሁ። በዛሬው ቪዲዮ ደግሞ ብዙዎቻችንን የሚያስቸግረን የስማርት ስልክ ባትሪ ቶሎ ማለቅና መበላሸት ችግር እንዴት በስልካችን ሴቲንግ ብቻ ማስተካከል እንደምንችል ደረጃ በደረጃ ያሳያችኋለሁ። ቪዲዮውን ላይክ በማድረግ ጀምሩት። ስልካችን ሴቲንግ ነው የምንገባው። የስልካችንን ሴቲንግ ካበራን በኋላ ዲስፕላይ የሚለው ጋር እንሄዳለን። እዚች ጋር ማለት ነው። እዚች ጋር እንመጣና እንግዲህ ዲስፕላይ ጋር እንመጣና ምንድነው የምናስተካክለው? ብራይትነስ ነው። በመጀመሪያ ስልካችን ላይ ትልቁን የባትሪ ኃይል የሚወስደው ስክሪን የስክሪን ብርሃን ነው። ይህን ለማስተካከል ደግሞ የስልካችሁን ብራይትነስ ለማስተካከል ዲስፕላይ ውስጥ ገብታችሁ ልክ እንደዚህ አሁን የገባሁበት ቦታ ላይ ከዚህ ጋር አዳፕት ብራይትነስ የምትለዋን ይችን ጽሁፍ አያት። ይችን እኔ አሁን ብራይትነስ ጨምሬበት ነው ያለሁትና ለዛ ነው ያላጠፋሁት። እዚች ጋር መጥታችሁ ይችን ስትነኳት በራሱ መንገድ ይስተካከልላችኋል ማለት ነው። ስለዚህ ነው ለቀረጻው እንዲመቸኝ መልሼ ይችን አበራታለሁ ጨምርበታለሁ ማለት ነው። እናንተ ግን እዚች ጋር በመግባት ይሄን ማስተካከል ትችላላችሁ ማለት ነው። ሌላው ምንድነው ፊት ለፊት ጋር ሄዳችሁ ዳርክ ሞድ ማድረግ ከስልካችሁ ኔትወርኳን ከወደ ላይ ሳብት አድርጓትና ወደታች እሷን ማጥፋት ነው፣ ወይም ደግሞ እሰራላችኋለሁ ከዚህ ስወጣ ማለት ነው። ስለዚህ ይህን በዚህ እንቋጨዋለን ማለት ነው። እሺ ቤተሰቦች ከዚህ ቀጥለን የምናየው ምንድነው ስለ ሎኬሽን ነው። ሎኬሽን ባትሪን ከሚጨርሱብን ነገሮች አንዱ እሱ ነው። ስለዚህ ሎኬሽናችንን በማንጠቀምበት ሰዓት ሎኬሽንን ብቻ ሳይሆን ጂፒኤስንም ጭምር በማንጠቀምባቸው ሰዓት ኦፍ ማድረግ ምንም ችግር የለውም። ያው ባትሪ ለመቆጠብ ሲባል ማለት ነው። እንደየአስፈላጊነቱ እናንተ ኦን አድርጋችሁት ልትቆዩ ትችላላችሁ። ሞር ግን ባትሪን እንዳይደክም ማድረግ ከተፈለገ በማንጠቀምባቸው ሰዓት ሎኬሽን እና ጂፒኤስን ኦፍ ማድረግ መልካም ነው ማለት ነው። እኔ እንደምታዩት ኦፍ አድርጌዋለሁ። ኦን ማድረግ ካስፈለገ ይሄ ማለት ነው። ስለዚህ እንደየአስፈላጊነቱ ማድረግ ነው። እኔ ግን ኦፍ አድርጌ ባትሪን ለመቆጠብ እሞክራለሁ ማለት ነው። ሌላው አፕሊኬሽኖች፣ እያንዳንዳቸው አፕሊኬሽኖች ሎኬሽን ፍቃድ ይጠይቋቸዋል። ያኔ አፕሊኬሽኑ ጋር ስትገቡ ብቻ እንድትጠቀሙ ዌል ዩዚንግ ዘ አፕ የሚለውን መምረጥ፣ እሱን በማብራት ባትሪያችንን እንዲቆጥብልን ማድረግ እንችላለን ማለት ነው። ስለዚህ ሎኬሽን እና ጂፒኤስን በዚህ መንገድ ካስተካከላችሁ አንደኛው ማስተካከያ መንገድ ነው። ሌላኛው ምንድነው ወሳኙ ነገር ደግሞ እዚህ ጋር ኖቲፊኬሽን እዚህ ጋር ተገቡና ኖቲፊኬሽን ማለት በቃ ስልካችን በሰራ ቁጥር ኢሞ ይሁን ዋትስአፕ፣ ቴሌግራም ይሁን ቲክታክ ብቻ ማንኛውም የጉግልም የምንም የዩቲዩብ የሁሉም ነገር በኖቲፊኬሽናችን ኦን ከሆነ እየመጣ በጮኸ ቁጥር ባትሪያችንን ይጨርሳል ማለት ነው። ስለዚህ ኖቲፊኬሽን ላይም ገብተን አላስፈላጊ ሆኖ ካገኘ ነው መቀነስ ማጥፋት ማለትም በቃ ማንጠቀምባቸውን ነገሮች ማጥፋት ማለት ነው። ኖቲፊኬሽን ፍቃዱን መከልከል፣ በዚህ መሰረት ማስተካከል እንችላለን ማለት ነው። ስለዚህ አፕሊኬሽኖቻችሁም ውስጥ ገብታችሁ ኖቲፊኬሽን ኦፍ ማድረግ ማለት ነው። ስለዚህ እዚህ ጋር አፕ ኖቲፊኬሽንስ የሚል አለ። እሱን ትነኩትና እንደምታዩት ሰርች እያደረገ ነው። ያስከሚከፍት እንትን ሊል ይችላል። ያው እንደምታዩት ነው እንግዲህ ኖቲፊኬሽን እንዲልኩ የፈቀድኩላቸው አሉ፣ የዘጋኋቸው አሉ። ስለዚህ በዚህ መሰረት እናንተ የፈለጋችሁትን ማብራት የፈለጋችሁትን ማጥፋት ትችላላችሁ ማለት ነው። ስለዚህ ኖቲፊኬሽን በዚህ መሰረት ማስተካከል ነው። ሌላውና
ዋነኛው የመጨረሻው ምንድነው? ባትሪን ቻርጅ አደራረግ ላይ ማስተካከል ያለብንን ነገር እዚች ጋር ባትሪ የምትለው ዋጋ እንገባለን። ወሳኙ ነገር ይሄ ነው። እንግዲህ ቤተሰቦች ማስተካከል ያለብን እዚህ ጋር ነው። እንግዲህ ባትሪ የሚመከረው ሲጨርስ ከ20% በታች ባይወርድ እና ደግሞ ከፍተኛ ከ80% በላይ ባይሄድ ይሄ በጣም ጥሩ የሚባለው የባትሪ ሌቭል ነው። በቃ ባትሪያችን እንዳይጎዳ በዚህ መሰረት ብንጠብቀው መልካም ነው። ስለዚህ ይህን 80% ይሁን 90 ሆነ 95 በተለይ ቻርጅ እያደረጋችሁ የምታድሩ እህትና ወንድሞቼ ማድረግ ያለባችሁ 100% ከሆነ ይጎዳባችኋል። ስለዚህ የባትሪያችሁ እድሜ እንዲቆይላችሁ ማድረግ ያለባችሁ ምንድነው? ሄደ ቢባል በቃ የመጨረሻውን መጠቀም ካስፈልገ 95 ግን ከ80 እስከ 95 ባለው ብታደርጉት መልካም ነው። ያን ለማድረግ ለመገደብ ምንድነው የምታደርጉት? እዚች ጋር ትመጡና ባትሪ አያት እዚች ማክሲመም ላይ ነው የኔ አሁን ሆኖ ያለው። ይችን አሁን የነካዋትን ትነኩና ገብታችሁ ውስጥ ላይ እዚህ ጋር ቤዚክ ይላል፣ ማክሲመም ይላል። እኔ ማክሲመም መጠነኛ ነው ያደረኩት። ይህን ለማስተካከል እዚህ ጋር 80% የሚል አለላችሁ። እዚች ጋር 85 አለች፣ እዚች 90 አለች፣ እዚህ ጋር 95 አለ። ስለዚህ እኔ 90 አድርጌዋለሁ ማለት ነው። እናንተም የፈለጋችሁትን አድርጉት። እኔ አሁን ስተኛ ዩቲዩብም ቲክታክም ፌስቡክም የትኛውም ፕላትፎርሞችን ስለምጠቀም ባትሪ እንዳይጎዳ ማለትም እየተጠቀምኩ አምሽቼ ስለሚያልቅ ስተኛ ነው ቻርጅ የማደርገው። ግን ከ90 በላይ ስለማይሄድ ባትሪ አይጎዳብኝም። ከተቻለ ደግሞ በሳምንት 1 ቀን ወይ 2 ቀን እንደተመቻችሁ ባትሪያችሁን ኦፍ በማድረግ የባትሪ ላይፉን ማስረዘም ትችላላችሁ ማለት ነው። እሺ ቤተሰቦቼ እነዚህን ቀላል ሴቲንግ በማስተካከል የስልካችሁን ባትሪ ጤንነት መጠበቅ ትችላላችሁ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉላቸው። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ሌላ እንድሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆዩልኝ። አመሰግናለሁ።